እንደዛ ያለች ሴት ለትዳር አትሆንም። እንደዛ ያለ ወንድ ለትዳር ስታገባ ደግሞ አትዋሽ። አብዛኛው ፈተና የሚመጣው እዚህ ጋር ነው። አትዋሽ፣ በቃ ያለህን ንገራት። ምክንያቱም ሰው ነው የምታገባው፣ ማዕረግ አታገባ። እሷን ነው የምታገባው። እሷን ስታገባ ግን አትዋሽ። እማኖርሽ ፈጣሪ በሰጠኝ በረከት ልክ ነው ማኖርሽ። ለአንቺ ልዩ ክብር፣ ልዩ ፍቅር አለኝ። በቃ ማለት ለሴት ልጅ በምድር ላይ ትልቁ ስጦታ ከወንድ የሚሰጠው ላግባሽ ነው። ከዚህ በላይ በቃ ያፈለገ ነገር ብሰጣት ከዚህ የሚበልጥ ነገር የለም። አረተው ምን አምጣው። ለወንድ ልጅ ደግሞ ገልብጠው እሺ አግባኝ ብላ ራሷን እስከ መስጠት በቃ አለቅ። በተለይ ይሄ በረከት ያለው ትዳር ውስጥ እድገት ውስጥ መግባት ከፈለግ ከዚህ በላይ ምድር ላይ ስጦታ የለም። አሁን የምታወራው ነገር አሁን ሶሳይቲ ላይ የምናየው ነገርና አንተ ምትለኝ ሰማይና ምድር ነው። ስላልገባ ኖ እውነታውን እናወራ። ይኸውልህ እውነታው ማን እውነታውን ስንት ወንድ ልጅ ብር ሳይኖረው አቅም ሳይኖረው ላግባሽ ብሎ እምቢ የተባለ ሰው አለ። አሁን ቆይ ላግባሽ ለሴት ልጅ ምርጥ ነገር ወንድ ልጅ ላግባሽ ማለት ነው። ወደዛ ዞር ነው የምትለው። ገብቶሃል? ቀጥል፣ እንዳይጠፋ ነው። ቤት አለ፣ መኪና አለ፣ ደሞዝ ስንት ነው፣ የት ሰፈር ነው የምትኖረው፣ ፎሎወር አለ፣ ምን አይነት ሰርግ ነው፣ ሃኒሙናችን የት ነው፣ ቫኬሽኑ የት ነው። ይሄ ሁሉ ጥያቄ ያለበት አንድ ወንድ ልጅ። እውነት እኮ ስንት ሰው ማግባት ፈልጎ አንተ ያልከው ስህተት ነው እያልኩኝ አለ። እውነታውን እናወራ። ማን ቀና ብሎ ነው የሚያየው? አንድን ድሃ ልጅ ማን ቀና ብሎ ያየዋል? ማን ይፈልገዋል? እያማረው ማቀፍ፣ ፍቅር እያማረው፣ ልጅ እያማረው ይወድም ሄዷል። ያ ቃል እያየኝ ነው። ኦኬ ሌት ቢ ጨረስ። አሁን የኔ ተራ ነው። በመጀመሪያ ደረጃ እንደዛ ያለች ሴት ለትዳር አትሆንም። እንደዛ ያለ ወንድ ለትዳር ሴት ወንድ ስንል ፈርስት ኦፍ ኦል ማቴሪያሊስት ከሆነ ረን በቃ። ምክንያቱም የምታገባው ሰውን ነው፣ አንተን ነው የምታገባው። የወርቅ አልጋ ለምን አይኖርህም? አንተ ከሌለህበት ያ ዜሮ ነው። በመጀመሪያ ደረጃ እዚህ ጋር ነው። ማዕረግ ትዳር አይሆንም፣ ጉራ ይሆናል። አሁን የምትላቸው ነገሮች በጠቅላላ ለቲክቶክ እና ለፋን ለሸው ይሆናል። ህይወት ግን አይሆንም። አንደኛ ይኸውልህ አንዱ ወደ ፈጣሪ የምትቀርብበት ነው እኮ በረከት ነው እኮ። እና በእንትን ማሌዥያ በመሄድና በምን አይነት ቬሎ በሊሞዚን ነው እንደ ወደ ፈጣሪ የምትሄደው? ካለህ አድርገው፣ በረከት ነው። ተቋደስ ካመናችሁበት። የለም እውነቱ እኮ እዚህ ጋር ነው። ለዚህ ነው እኮ ጭቅጭቅ የሚፈጠረው። መጀመሪያ ስትጠይቃት እምቢ ትላለች አይደለም? ቼክ ዩርሰልፍ። ወደ ፈጣሪ ይዛኝ ትሄዳለች ወይስ ይዛኝ ትጠፋለች? እንዴት ተበድሮ እኮ የሚገባ አለ፣ አናቱ ሚዞር ማለት ነው። ከዛ በኋላ ከራሱ ጋር እያወራ ነው የሚሄደው። እሱ አይደለም ትዳር። የእናትህና የአባትህን ተመልከ፣ አያቶች ጋር ሂድ። በቃ ምንድን ነው የሚታየው? ቤተሰቦቿ፣ እናቷ እንዴት ናት ለአባቷ፣ ከፈጣሪ ጋር ያላቸው ግንኙነት እንዴት ናቸው፣ ክብር ላይ እንዴት ናቸው። አየህ ሳብስታንስ ያላቸው ነው። መኪና አለው ወይ? መኪና ይጠፋል። ቤት አለው ወይ? ትከስራለህ። ገንዘብ አለው ወይ? ትከስራለህ። ማንነት ግን አይከስርም። ስታገባ ማንነት ነው የምታገባው፣ ፌመስነቱን አይደለም የምታገባው።